ቀረበ ነው የለም እንጂ ተባረከ ደግሞ እንደምታዩት ጎረምሳው እኔ ካልሰራው በቸኮላት ብሎ ቸኮላት ውስጡ ከቶ እየሰራ ነው ማለት ነው። የኔ ዶናት ይሄንን ይመስላል። የሱን ደግሞ እናያለን። ጎበዝ እኮ ነው። በቃ በደንብ እንትን አታሳሳው። ከሳሳ አይወጣ ከደብል ነው። በቃ አታሳሳ እና በዚህ ነው የሚወጣው። ይሄ መሀሏን በዚች ብራቮ አይሰራም። እንደምታዩት ዶናታችን በዚህ መልኩ አልቋል ማለት ነው። እዚህ ጋር ልጅ የሰራው ቸኮላት አድርጎ ነው። እኔ ደግሞ ያለ ቸኮላት ነው የሰራሁት ማለት ነው። ይሄን ይመስላል ማለት ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ይቅርታ አቦካኮን አላሳየኋችሁም ማለት አልገባልኝም። ቪዲዮ የቀረስኩ መስሎኝ ነበረ፣ አልገባልኝም። ለዚህ ነው። ስለተከታተላችሁ አመሰግናለሁ። ቆንጆ ሆኖ ነው የወጣልኝ። ልጆቹም ወደውታል። የቸኮላቱ እንደዚህ ነው። ቸኮላት አለው ውስጡ። እኔ ደግሞ ያው ጥቁር አዝሙድ ስላደረኩበት መሰለኝ እና ቡና እንጠጣ ብያለሁ። እሺ ኑ ብሎ ዶናት አባይ ዶናት እና ቁጭ ብለሽ በይ። እሱን ነው የምትፈልጊው ቸኮላቱን? እሺ በይ። የተባረከ ይሁን ብያለሁ። ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። መልካምን ሁሉ እመኝላችኋለሁ። ደህና ዋሉልኝ። እንጠጣ ብያለሁ ቡና።